እ ሰላም ሰላም አድማጭ ተመልካቾቻችን እንዴት ናችሁ? እንደምን ሰነበታችሁ? ሁሉ ሰላም? ለሙስሊም ወንድም እህቶቻችን ኢድ አልፈጥር እንዴት አለፈ? ሁሉ ሰላም ነው? እንኳን በድጋሚ ያደረሳችሁ ላለሁኝ ለክርስቲያን ወገኖቻችንም ለትንሣኤ በዓል በሰላም ያደርሳችሁ እያልኩ በዛሬው ርዕሳችን የምንወያይበት ጉዳይ የፍቅር ግንኙነትን እንዴት በመልካም ሁኔታ መጀመርና ማስቀጠል እንችላለን በሚል ርዕስ ላይ ለመወያየት ነው። ስለዚህ ያው እንደምታውቁት እንግዲህ የሁሉ ነገር መሰረቱ ፍቅር ነው ከፈጣሪ በታች። ስለዚህ ፍቅር በብዙ መልኩ ይገለጻል። ዛሬ ግን የምናየው በሁለት ፍቅረኛሞች መሃል ፍቅር ሲጀመርም ይሁን በፍቅር ሲኖሩ አብረው በምን መልኩ መቀጠል አለባቸው የሚለውን፣ እንዴት መጽናት አለበት፣ እንዴት በአግባቡ መቀጠል አለበት የሚለውን አጠር አድርጌ ለማንሳትና ለመግለጽ እሞክራለሁ ማለት ነው። እንግዲህ የመጀመሪያው ፍቅር በጽናት እንዲጀመርና በጽናት እንዲቀጥል ከተፈለገ በቅድሚያ ፍቅር በእውነት ላይ ተመስርቶ መጀመር መቻል አለበት ማለት ነው። እውነት ስንል ምንድን ነው? በእውነት ላይ ተመስርቶ ስንል አንደኛ ሰዎች በፍቅር ሲኖሩ ለጊዜያዊ ስሜት መሆን የለበትም። ለጊዜያዊ ስሜት ተብሎ አንዱ የአንዱን ሕይወት የሚያበላሽበት መሆን የለበትም። ስለዚህ ለጊዜያዊ ስሜት ሳይሆን ዘላቂ ለሆነ ፍቅር ሰው ተዘጋጅቶ አምኖበት መግባት አለበት ማለት ነው። ይሄንንም በተመለከተ አንዱ የአንዱን ሁኔታዎች በደንብ ማጥናት፣ ማየት፣ መከታተል ይጠይቃል ማለት ነው። ሌላው እንግዲህ በእውነት ላይ ተመስርቶ ፍቅር መጀመር አለበት ስንል በእልህ መሆን የለበትም። ፍቅር ሲጀመር በእልህ መሆን የለበትም። ጓደኞቻችን ወደ ፍቅር ስላገቡ በፍቅር እየኖሩ ስለሆነ፣ በተጨማሪም ደግሞ አንድ ፍቅረኛዋ እሷን ትቶ ወደ ሌላ ከሄደ ወይም ደግሞ አንድ ወንድ ፍቅረኛው ወደ ሌላ እሱን ትታ ስትሄድ እሱ ያደረገውን እኔም ቶሎ አደርገዋለሁ ብሎ በማሰብ ሳይረጋጉ በእልህ ሳያጠኑ በእልህ የሚገቡበት መሆን የለበትም ማለት ነው። ምክንያቱም በእልህ ትዕግስት ሳይኖረን ሳንረጋጋ ሳናጠና ሳናይ የምንገባበት ፍቅር ለመፍረስም ለመበላሸትም ቅርብ ነው የሚሆነው ማለት ነው። ሌላው እንግዲህ ፍቅር በዘላቂነት እንዲጸና በእውነት ላይ ተመስርቶ ፍቅር መጀመር አለበት ስንል ለሀብት ሰዎች በሀብት ተታለው፣ በገንዘብ ተታለው፣ በውበት ተታለው ወደ ፍቅር መግባት የለባቸውም ማለት ነው። ምክንያቱም ይሄ ፍቅር ሳይሆን የሀብት የነዋይ ፍቅር፣ ነዋይን መውደድ፣ ነዋይን መፈለግ ወይም ውበትን መፈለግ ነው። ገንዘቡ ሲጠፋ ያ ፍቅርም አብሮ ይጠፋል። ውበቱም ሲጠፋ ያ ፍቅር አብሮ ይጠፋል። ስለዚህ ከልብ የመነጨ እውነተኛ ፍቅር መሆን አለበት። ከልብ የመነጨ እውነተኛ ፍቅር ደግሞ ብዙ መገለጫዎች አሉ። ሰው ሲታመም የሚያግዝ የሚያጽናና፣ ሲቸገር የሚደርስ፣ ከልብ የሚያዝን የሚያፈቅር፣ ጊዜን ሰጥቶ ተከታትሎ በፍቅር አብሮ የሚዘልቅ አይነት ወዳጅነት፣ የፍቅር ወዳጅነት የሚያሳይ ካልሆነ ሰዎች ዝም ብለው ለሀብት ወይም ደግሞ ውበቷ ቆንጆ ስለሆነች ወይም ወንዱ ቆንጆ ስለሆነ ብቻ የሚገባበት ከሆነ እነዚህ ነገሮች በጊዜ ሂደት ሊጠፉ ይችላሉ። ስለዚህ ያ ሲሆን ደግሞ የመራቅ የመለያየት ሁኔታ ይመጣል ማለት ነው። ሌላው እንግዲህ ሁለተኛው
ፍቅር እንዲጸናና ዘላቂነት እንዲኖረው ከተፈለገ የሰዎችን ምክር መመርመርና ምክርን ካዩ በኋላ ከተመከሩ በኋላ ወይም ሰዎች ካሏቸው በኋላ የሆነ ነገር ስለ ፍቅረኛቸው ራስን መመርመር መቻል አለበት። ስለዛ ስለ ፍቅር ባልደረባቸው ስለ ፍቅር ጓደኛቸው ምን አይነት ሰው ነው ብሎ በጀርባ ማየት ያስፈልጋል። ሰዎች የሚሉት ሁሉ እውነት ነው ብሎ ማመን አያስፈልግም። ራስ ክትትል ማድረግና ማየት ያስፈልጋል ማለት ነው። ሌላው በእውነት ላይ ተመስርቶ ፍቅርን ፍቅር እስከ ዘላቂ ወይም ደግሞ ለዘላቂነት በዘላቂነት እስከ መጨረሻው እንዲጸና ዘላለማዊ እንዲሆን ከተፈለገ መተማመን ያስፈልጋል። ይህም ማለት ምንድን ነው? በእምነት፣ በአቋም፣ በአስተሳሰብ፣ በአካሄድ አንዷ ፍቅረኛ የምትለውን ወይም ፍቅረኛዋ የሚለውን ማዳመጥ፣ መነጋገር፣ መተማመን፣ በዚህ መልኩ መራመድ ያስፈልጋል ማለት ነው። ሌላው ፍቅር በዋናነት ጸንቶ እንዲቀጥል እስከ መጨረሻው ችግርን በጋራ መጋፈጥ ነው። ችግር ያው በፍቅር መሃል የፈለገ የሰው ልጅ በምቾት ዓለምን ቢኖር ችግር መከሰቱ አይቀርም። ችግር ያው በሁለት ይከፈላል። ተፈጥሯዊ ችግሮች ሊያጋጥሙ ይችላሉ፣ ሰው ሰራሽ ችግር ሊያጋጥም ይችላል። እነዚህን ችግሮች በመነጋገር በጋራ መጋፈጥ፣ መተዛዘን ያስፈልጋል ማለት ነው። ሌላው ወረተኛ አለመሆን ነው። ፍቅር እስከ መጨረሻው እንዲጸና ከተፈለገ ወረተኛ አለመሆን፣ ቋሚ ጸባይ ሊኖረን ይገባል። በቃ በፊት የምናሳየው የፍቅር መገለጫ እስከ መጨረሻው ድረስ መዝለቅ መቻል አለበት ማለት ነው። ዘላቂ መሆን መቻል አለበት። ዘላቂ እንዲሆን ደግሞ ጸባያችን ቋሚ፣ አስተሳሰባችን ቋሚ፣ አኗኗራችን ቋሚ፣ ፍቅራችን ቋሚ፣ የማይወላወል በአንድ ልብ ተፋቅረን ተዋደን መዝለቅ መቻል አለብን። እነዚህን ነገሮች በትንሹ ከተገበርን ፍቅራችን ሕይወት ነውና፣ ፍቅር ዘላለማዊ ነውና፣ ፍቅር ቤተሰብ የሚመሰረትበት በተለይ የአጋር ፍቅር፣ የፍቅረኛሞች ልዩ ፍቅር ዘላቂ የሆነና ቤተሰብ የሚመሰረትበት፣ ሌላ ቤተሰብ የምናፈራበት፣ ሀገር ተረካቢ ትውልድ የምናፈራበት ስለሆነ በትክክል ታይቶ መገባት አለበት ማለት ነው። ሰዎች ወደ ፍቅር ሲገቡ ሌላው አንድ ለአንድ ብቻ መወሰን ቢችሉ የተሻለ ነው። ሰው ለጊዜያዊ ስሜት ብሎ የሌላዋን ሴት ወይ ወንድ ልቦና ማቆሸሽ፣ ማበላሸት ተገቢ አይደለም። ይሄ ሌላ ሀገራዊ ኪሳራ፣ ግለሰባዊ ኪሳራ ያደርሳል። ከዛ በኋላ ሌሎቹ ይሄ ነገር የገጠማቸው ፍቅረኛሞች ከሌላው ጋር ደግሞ ሲገናኙ ተማምነው ያለመቀጠል፣ በንጹህ ፍቅር ያለመቀጠል፣ እውነተኛ ፍቅር ያለመኖር፣ ወይ ለሀብት ወይ ለመኖር ብቻ በእልህ ለመኖር ብቻ አስበው የሚገቡበት ሁኔታ ተፈጥሮ ፍቅር የተበላሸ ይሆናል። ስለዚህ እነዚህን መልካም ነገሮች በማድረግ ፍቅርን ማጽናት ይቻላል። አመሰግናለሁ ስላዳመጣችሁኝ። መልካም ጊዜ። በሌላው ጊዜ ደግሞ ስንገናኝ ሌላ ከዚህ ከማህበራዊ መስተጋብር ጋር የተያያዙ ሌላ ጉዳዮችን እያነሳን እንነጋገራለን። አመሰግናለሁኝ።